ወተት በመጽሐፍ ቅዱስ ወደ 20 ጊዜ ተጠቅሶ እናገኘዋለን። እስራኤላውያን ከግብጽ ምድር ወጥተው ወደ ተስፋይቱ ምድር እንደሚሄዱ ሲነገራቸው ማርና ወተት ወደምታፈሰዋ ምድር ተብሎ ነው የተገለጸውና ወተት የመትረፍረፍ፣ የብልጽግና፣ የእግዚአብሔር አቅራቦት በበቂ ሁኔታ የመመገብ ተምሳሌት ነው። በዕብራውያን እንዲሁም በጴጥሮስ መልእክት ላይ ደግሞ እንደምናየው የመንፈሳዊ እድገት ተምሳሌትም አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ሲናገር እንድታድጉ ይላል። አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ ይላል። በአዲሱ ትርጉም ላይ ደግሞ መንፈሳዊ ወተት ይለዋልና የእድገት መንፈሳዊ መመገብን ያመለክታል። የእግዚአብሔርን ቃል መማርን ያመለክታል። ዕብራውያን ምዕራፍ 5 ከቁጥር 12 እስከ 13 ደግሞ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃናትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋል። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም ይላልና ወተት የመሰረታዊ ትምህርት ወይ የመጀመሪያ ትምህርት ተምሳሌትም እንደሆነ እናያለን። ለጤናችን ደግሞ ያለውን ጥቅም ስናይ ወተት ለአጥንታችንና ለጥርሳችን በጣም ጠቃሚ ነው። በውስጡ ካልሽየም አለው፣ ፎስፈረስ አለው፣ ቫይታሚን ዲ አለው እና እነዚህ ለአጥንታችን ስሪት በጣም ይጠቅማሉ። የአጥንት መሳሳትን ይከላከላል። እንደገና ደግሞ ለጥርሳችን ጥንካሬ በጣም ጠቃሚ ነው። ሌላ በጣም ኳሊቲ የሆነ ፕሮቲን የምናገኝበት ነው። ኬሲን እና ዌይ የምንላቸው ፕሮቲኖች። እነዚህ ፕሮቲኖች ለጡንቻችን ማገገም በጣም አስፈላጊ ናቸው። ሰውነታችን ራሱ ደግሞ ራሱን ከበሽታ እንዲከላከል ይረዱታል። ሌላ ለአእምሯችን ያለው ጥቅም ነው። ነርቮቻችን ስራቸውን በአግባቡ እንዲወጡ ያግዛቸዋል። በዛ ላይ ደግሞ ለአእምሯችን መጎልበት በጣም ጠቃሚ ነው። ስለዚህ ወተትን እንደዚሁ በመጠጣት ወይ እርጎን በመጠጣት ቂቤ በመጠቀም እነዚህን ጥቅሞች ማግኘት እንችላለን። አንዳንድ ሰዎች ወተት መጠጣትን ይቸገራሉ። ምክንያቱም ወተትን ለመፍጨት የሚረዳው ንጥረ ነገር ወይ ኤንዛይም ላክቴስ የምንለው የላቸውም። እንደዚህ አይነት ሰዎች ወተት ስትጠጡ የሚያማችሁ ሰዎች እርጎ መጠጣት ትችላላችሁ። እንግዲህ ሕፃን ልጅ ተወልዶ ወተት ጠጥቶ እንደሚያድግ ሁሉ የእግዚአብሔር ቃል በመንፈሳዊ ሕይወታችን እንድናድግ በጣም የሚያስፈልገን ነገር ነው። ይሄ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ሼር አድርጉ። እንደዚህ አይነት መጽሐፍ ቅዱሳዊ የጤና መርሆች ደግሞ እንዲደርሷችሁ ይሄን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። ዶክተር ሀና እባላለሁኝ።